በጃዊና አካባቢው የተነሳው ህዝባዊ አመጽ መቀጠል ከኮሎኔል ደመቀ ዘውዴ የፍርድ ቤት ቀጠሮ ጋር በተያያዘ ውጥረት ተፈጥሮ መዋሉ፣ በደቡብ ኦሞ የእስረኞች አቤቱታ እንዲሁም የአውሮፓ ፓርላማ ፕሬዝዳንት በዶክተር መረራ ጉዲና ጉዳይ የጻፉት ደብዳቤ ይዘት በዛሬው ዘገባ እንመለከታቸዋለን። ጤና ይስጥልኝ ተመልካቾቻችንና አድማጮቻችን፣ የዕለቱን ዜና አምስተርዳም ከሚገኘው ከኢሳት ስቱዲዮ ይዤላችሁ የምቀርበው አገኘሁ ጌታቸው ነኝ። በጃዊና አካባቢዋ በተነሳው የህዝብ አመጽ ውጥረቱ እንዳለ ነው። ከአማራና ከቤኒሻንጉል ክልሎች በሚዋሰነው የጃዊ ስኳር ፋብሪካ አካባቢና የፍንደቃ ከተማ አካባቢ በከፍተኛ ውጥረት ላይ መሆኑን የአካባቢው ነዋሪዎች ተናግረዋል። ሰሞኑን የጃዊ ስኳር ፋብሪካን ድርሻ 75 በመቶ ለቱርክ ባለሀብቶች መሸጡን ተከትሎ በፕሮጀክቱ ለተወሰደባቸው መሬት ተተኪ ቦታ ያላገኙና ምንም አይነት ካሳ ያልተከፈላቸው የአካባቢው አርሶ አደሮች እያነሱት ያለው ቅሬታ ሳይበርድ የሜቴክ ወታደራዊ ባለስልጣናት በግላቸው ያልተገባ ጥቅም ለማግኘት ባደረጉት እንቅስቃሴ በተከሰተው ችግር በአካባቢው ከፍተኛ ውጥረትና የደም መፋሰስ እንደተከሰተ የክልሉ ዘጋቢያችን ገልጿል። ከጃዊ ዋና ከተማ ፍንደቃ በ60 ኪሎ ሜትር ርቀት ላይ በሚገኘው የገጠር ከተማ ለረጅም ዓመታት በአሸዋ ንግድ ተደራጅተው የሚተዳደሩት የአካባቢው አርሶ አደሮች ስራ የጃዊ አካባቢ ሜቴክ ባለስልጣናት የአሸዋ ንግዱን በመቀማት ለራሳቸው ለመስራት ባደረጉት ሙከራ የተነሳው ግጭት ከዕለት ወደ ዕለት እየተባባሰ መሄዱንም የአይን እማኞች ተናግረዋል። የአሸዋ ማቅረቡን ስራ በመስራት ላይ ያሉት የህወሓት ባለስልጣናት ስራውን ከተነጠቁት የአካባቢው አርሶ አደሮች ሊደርስባቸው ከሚችለው ጥቃት ለመከላከል አሸዋ ለማስጫን ለሚሄዱት መኪኖች ጥበቃ የሚያደርጉ 6 የመከላከያ ሰራዊት አባላትን በመመደብ ለወራት ሽያጭ ሲያካሂዱ እንደነበር የአይን እማኞች ገልጸዋል። ጃዊ ውስጥ ያልተገባ ስራ በመስራት ተጠቃሚ በመሆን ላይ የነበሩት የሜቴክ ባለስልጣናት ባለፈው ሳምንት ያሰማሯቸው የጥበቃ ወታደሮች ከአርሶ አደሮች ጋር በተነሳው ግጭት ህይወታቸው በማለፉ በታንክ የታገዘ የመከላከያ ሰራዊት በመላክ ግጭቱን ማባበሳቸውን የአይን እማኞች ተናግረዋል። ወታደሮችና በአካባቢው አርሶ አደሮች በተነሳ ሁለተኛ ግጭት እስካሁን ድረስ ቁጥራቸው በውል ያልታወቀ ወታደሮች በተኩስ ልውውጡ ህይወታቸው ማለፉን የአካባቢው ነዋሪዎች ተናግረዋል። ይህን ተከትሎ በዚህ ሳምንት መጀመሪያ የሜቴክ ባለስልጣናት የአገሪቱን ሰራዊት ለግል ጥቅማቸው ማስፈጸሚያ ለማድረግ ከመሃል ሀገር ባስመጧቸው በርካታ ወታደሮችና ታንኮች በመታገዝ በአካባቢው አርሶ አደሮች ላይ ጥቃት በመሰንዘር ላይ ናቸው። በአካባቢው በተከሰተው ግጭት ሳቢያ በስኳር ፋብሪካ ውስጥ የሚሰሩ አንዳንድ ሰራተኞችና የአካባቢው ነዋሪዎች ቦታውን እየለቀቁ ወደ መሃል ሀገር እየተጓጓዙ ሲሆን ለ8 ዓመታት በኢህአዴግ መንግስት ሲከናወን የነበረውን የስኳር ፋብሪካ ስራ ለቱርክ ባለሀብቶች ለማስተላለፍ የተጀመረው ርክክብ እንዳይደናቀፍ ወደ አካባቢው በክራይ የሄዱ የመንገድ ስራ ድርጅቶች ቀንና ሌሊት እንዲሰሩ በመገደድ ላይ መሆናቸውንም ተናግረዋል። በአካባቢው ራሳቸውን አድራጅተው ጫካ የገቡ ወጣቶች መኖራቸውንና ወጣቶችን ለማደን ታንኮችና የጦር መሳሪያዎች ወደ አካባቢው መንቀሳቀሳቸውን ኢሳት ባለፈው ሳምንት ዘግቦ ነበረ። የጃዊ ስኳር ፋብሪካ ንብረት ከሆነ 60 ሄክታር የሸንኮራ አገዳ በቅርቡ በእሳት መጋየቱን መዘገባችን የሚታወስ ሲሆን ይህን ተከትሎ መንስኤውን የሚመረምረው በፌዴራል ደረጃ የተዋቀረው ኃይል እስካሁን ውጤቱን ይፋ አላደረገም። በጎንደር ማረሚያ ቤት ውጥረት ሰፍኖ አለ። የውጥረቱ መነሻ ከኮሎኔል ደመቀ ዘውዴ የፍርድ ቤት ቀጠሮ ጋር የተያያዘ ነው። ቀደም ብሎ ኮሎኔል ደመቀን አጅበው ወደ ፍርድ ቤት የሚወስዱ ኃይሎች ተለውጠው አዳዲስ ኃይሎች ኮሎኔሉን አጅበው እንወስዳለን ማለታቸውን ተከትሎ ኮሎኔል ደመቀ አልሄድም አሞኛል የሚል መልስ በመስጠታቸው ውዝግቡ መነሳቱ ታውቋል። አዲሶቹ የእስር ቤቱ ኃላፊዎች እኛን ታስጠይቀናለህ መሄድ አለብህ ብለው ልመና የገቡ ቢሆኑም ሌሎች እስረኞች በአንድነት በመውጣት ከታጣቂዎች ጋር በመፋጠጣቸው ኮሎኔሉ ሳይሄዱ ቀርተዋል። ፍርድ ቤቱም ኮሎኔሉ በሌሉበት ለጥር 15 ቀን 2009 ተለዋጭ ቀጠሮ መስጠቱ ታውቋል። የእስር ቤቱ ኃላፊ የነበሩት ኢንስፔክተር ልጅአለም መሰረት ኮሎኔሉን ያለ ካቴና ፍርድ ቤት እንዲቀርቡ አድርገዋል በሚል የታሰሩ ሲሆን ጉዳያቸውን የሚያይላቸው ሰው በመጥፋቱ አሁንም ድረስ በእስር ላይ ይገኛሉ። እሳቸውን ለመተካት የተሾሙት ግለሰብ በበኩላቸው በሳምንት ውስጥ ኃላፊነቱን አልፈልግም ብለው ስልጣናቸውን አስረክበዋል።
አዲስ የተሾሙት የዳባት ወረዳ የማረሚያ ቤት አዛዥ የነበሩት ናቸው። የእስር ቤት ኃላፊዎችና ጠባቂዎች መለወጣቸው ኮሎኔል ደመቀ ከጎንደር አውጥቶ ወደ አዲስ አበባ ወይም መቀሌ ለመውሰድ ያለውን ፍላጎት እንደሚያሳይ ጉዳዩን በቅርበት የሚከታተሉት ወገኖች ይገልጻሉ። በጂንካ እስር ቤት ውስጥ የሚገኙ የተቃዋሚ መሪዎች መፍትሄ እንዲሰጣቸው ጠየቁ። በደቡብ ኦሞ ጂንካ ከተማ ታስረው የሚገኙት የኦሞ ሕዝብ ዲሞክራሲያዊ ድርጅት ምክትል ሊቀመንበር መምህር አለማየሁ መኮንን፣ የዞኑ የድርጅቱ ምክትል ሊቀመንበር መምህር ኢድሪስ መናን፣ የድርጅቱ የስራ አስፈጻሚ አባላት አቶ ዳዊት ታመነና አቶ መሐመድ ጀማል፣ የድርጅቱ አባል አቶ ዘሪሁን ኢቢዞ እንዲሁም አቶ ስለሺ ጌታቸው፣ አቶ አኮ ባይሴኑ፣ አቶ አይሸሹም ወርቁ፣ አቶ አዲሱ ኦርካይዶ፣ አቶ እምነት ጋሻውና አቶ አባስ አብዱላሂ ታህሳስ 5 ቀን 2009 ዓ.ም ለደቡብ ኦሞ ዞን ኮማንድ ፖስት በጻፉት ደብዳቤ የሚኒስትሮች ምክር ቤት ከ28/01/2009 ዓ.ም ጀምሮ ተግባራዊ ባደረገው የአስቸኳይ ጊዜ አዋጅ የአፈጻጸም መመሪያ መሰረት ነው ተብለን ቤት ንብረታችንን ተበርብሮና ከመንገድ ላይ በድንገት ተይዘን የተለያዩ ኤሌክትሮኒክስ ቁሳቁሶቻችን ተወስደውብን ከ04/03/2009 ዓ.ም ጀምሮ መኖ፣ ሕክምናና ሌሎችም ለቀን ተቀን ህይወት አስፈላጊ የሆኑ ነገሮች በሌሉበት መጀመሪያ በጂንካ ከተማ ፖሊስ ጣቢያ ቀጥሎ አሁን የምንገኝበት በደቡብ ኦሞ ዞን ፖሊስ መምሪያ በሚገኝ አንድ ክፍል ውስጥ ከወር በላይ ታስረው እንደሚገኙ አመልክቷል። የተወሰዱብን የግል ንብረቶችና ለፓርቲው ስራ መገልገያ ቁሳቁሶች እንጂ በአዋጁ ሁከትና ብጥብጥ ያስነሱ ወይም ሊያስነሱ የሚችሉ ቁሳቁሶች ከማንኛውም ቤትና አካል ያልተገኙ በመሆኑ ኮማንድ ፖስቱ በአስቸኳይ ጉዳያችንን አጣርቶ ከተያዙ ንብረቶችና ቁሳቁሶች ጋር የወንጀል ድርጊቶች ተፈጽሟል የሚለው ካለም በማስረጃ በማረጋገጥ ለሚመለከተው ህጋዊ አካል እንዲያቀርብልን እንጠይቃለን ሲሉ በደብዳቤያቸው ገልጸዋል። በደቡብ ክልል በተለያዩ ዞኖች በሺዎች የሚቆጠሩ ዜጎች በወታደራዊ ይዞ ታስረው እንደሚገኙ የሚደርሱን መረጃዎች ያመለክታሉ። የአውሮፓ ህብረት ፓርላማ በፕሮፌሰር መረራ ጉዲና መታሰር ዙሪያ ለኢትዮጵያ መንግስት ቀጥታ ደብዳቤ ጻፈ። የአፍሪካ ህብረት በበኩሉ በአዲስ አበባ የሚደረገው መጪው የህብረቱ ስብሰባ አሳስቦኛል አለ። ለዝርዝሩ ደረጃ ተወልደ። የአውሮፓ ህብረት ፓርላማ ለኢትዮጵያ መንግስት በቀጥታ በጻፈው ኦፊሴላዊ ደብዳቤ የኢትዮጵያ መንግስት የተቃዋሚ ፓርቲ መሪውን ፕሮፌሰር መረራ ጉዲናን ያሰረበትን ምክንያት በዝርዝር እንዲገልጽለት ጠይቋል። የህብረቱ ፓርላማ ፕሬዝዳንት ማርቲን ስቹልስ ለኢትዮጵያው ፕሬዝዳንት ለዶክተር ሙላቱ ተሾመ በጻፉት ደብዳቤ የኦሮሞ ፌዴራሊስት ኮንግረሱ መሪ የፕሮፌሰር መረራ መታሰር እንደረበሻቸው ገልጸዋል። በመሆኑም በፕሮፌሰር መረራ ላይ የተመሰረተው ክስ በግልጽ እንዲያሳውቋቸው ጠይቀዋል። የህብረቱ ፓርላማ ፕሬዝዳንት በዚሁ ደብዳቤያቸው ፕሮፌሰር መረራ ባለፈው ኅዳር ወር ከብራሰልስ ካደረጉት አጭር ቆይታ መልስ መታሰራቸውን በመጥቀስ በጉብኝታቸው ከአውሮፓ ህብረት ፓርላማ አባላት ጋር ተገናኝተው እንደነበር አውስተዋል። በብራሰልስ የኢትዮጵያ አምባሳደር ፕሮፌሰር መረራ የታሰሩት በአዲስ አበባው መንግስት ሽብርተኛ ብለው ከተፈረጁ ሰዎች ጋር በመገናኘታቸው መሆኑን እንደገለጹላቸው በደብዳቤያቸው የጠቀሱት ማርቲን ስቹልስ እስራቸው በህብረቱ ፓርላማ ከተደረገው ስብሰባ ጋር የተገናኘ መሆኑንም አክለዋል። ለዶክተር ሙላቱ በጻፉት በዚሁ ደብዳቤ የአውሮፓ ህብረት ፓርላማ ከውጭ መንግስታትም ሆነ ከተቃዋሚ ፓርቲዎች የተለያየ ድምጾች የሚሰሙበት የዲሞክራሲ ተቋም መሆኑን ላስታውሶት እወዳለሁ ብለዋል ማርቲን ስቹልስ። ፕሮፌሰር መረራ ጉዲና ባለፈው ወር በአውሮፓ ህብረት ፓርላማ በተደረገላቸው ግብዣ መሰረት ከሪዮ ኦሎምፒክ የብር ሜዳሊያ አሸናፊው ከአትሌት ፈይሳ ሌሊሳና ከፕሮፌሰር ብርሃኑ ነጋ ጋር ስለ ኢትዮጵያ ወቅታዊ ሁኔታ ገለጻ አድርገው ሲመለሱ ከቦሌ አውሮፕላን ማረፊያ በደህንነቶች ታፍነው መታሰራቸው ይታወሳል። ይህ በእንዲህ እንዳለ ኢትዮጵያ በአሁኑ ወቅት የደነገገችው የአስቸኳይ ጊዜ አዋጅ የፊታችን ጥር ወር በአዲስ አበባ በሚካሄደው የህብረቱ ስብሰባ ላይ ችግር እንደሚፈጥርበት የአፍሪካ ህብረት ስጋቱን ገልጿል። እንደ አፍሪካ ኒውስ ዘገባ ስጋቱንና ቅሬታውን ያንጸባረቁት የወቅቱ የህብረቱ ሊቀመንበር ዶክተር ንኮሳዛና ድራማኒ ዙማ በአፍሪካ ህብረት የኢትዮጵያ አምባሳደር ሆነው የተሾሙትን ዶክተር ወርቅነህ ገበየሁን ማክሰኞ ዕለት በህብረቱ ዋና ጽሕፈት ቤት ተቀብለው ባነጋገሩበት ወቅት ነው። በዚሁ ጊዜ ሚኒስትር ወርቅነህ ገበየሁ በአገሪቱ ያለው ውጥረት መብረዱንና ስብሰባውን የሚያውክ ምንም አይነት መሰናክል ሊፈጠር እንደማይችል ለህብረቱ ሊቀመንበር ማረጋገጫ መስጠታቸው ታውቋል። ዶክተር ወርቅነህ በዚሁ ውይይት መንግስት ለችግሩ መንስኤና መባባስ የሆኑትን እንደ ወጣት ስራ አጥነት ያሉትን ችግሮች በመፍታት ችግሩን ለማስወገድ
ከህዝቡ ጋር ሙሉ በሙሉ ተቀናጅቶ እየሰራ እንደሚገኝ መናገራቸው በህብረቱ መግለጫ ላይ ተጠቅሷል። በኢትዮጵያና በአፍሪካ ህብረት መካከል ያለው ግንኙነት እንደወትሮው ጠንካራ ሆኖ እንደሚዘልቅና አዲስ አበባ በህብረቱ መዲናነት ቦታ እንደምትቀጥል እምነታቸው እንደሆነ ዶክተር ወርቅነህ ተናግረዋል። በህዝባዊ አመፅ የሀገር ውስጥና የውጭ ባለሀብት ኩባንያዎች መቃጠላቸውን ተከትሎ ኢትዮጵያ የአስቸኳይ ጊዜያዎች መደንገጓን ያወሳው የአፍሪካ ህብረት በአማራና ኦሮሚያ ክልል በተነሳው ተቃውሞ ከ500 በላይ ሰዎች እንደተገደሉ አትተዋል። ለኢትዮጵያ ሳተላይት ራዲዮና ቴሌቪዥን ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። ማላዊ 100 ኢትዮጵያውያን ስደተኞችን ወደ ትውልድ ሀገራቸው መለሰች። ማላዊን አቆራርጠው ወደ ደቡብ አፍሪካ በህገወጥ መንገድ ሊገቡ ሲሉ የተያዙ ቁጥራቸው 100 የሚሆኑ ኢትዮጵያውያን ስደተኞችን ከዓለም አቀፉ የስደተኞች ድርጅት IOM ጋር በመተባበር ወደ ትውልድ አገራቸው እንዲመለሱ መደረጉን የማላዊ የአገር ውስጥ ጉዳይ ሚኒስተር ቤሰን ችላይቢሊ አስታወቁ። ሚኒስትሩ ቀደም ብሎ 300 ኢትዮጵያውያን ስደተኞች ከማላዊ ወደ ኢትዮጵያ እንዲመለሱ መደረጋቸውንም ገልጸዋል። በማሉፓ እስር ቤት ውስጥ 150 ስደተኞች መኖራቸውንም ኒያሳ ታይምስ አክሎ ዘግቧል። ተመልካቾቻችንና አድማጮቻችን የዕለቱ ዜናዎቻችን የእስካሁኖቹ ነበሩ። ከቀጣይ የኢሳት ዝግጅቶች ጋር መልካም ቆይታ። ግጭት ከዕለት ወደ ዕለት እየተባባሰ መሄዱንም የአይን እማኞች ተናግረዋል። የአሸዋ ማቅረቡን ስራ በመስራት ላይ ያሉት የህወሓት ባለስልጣናት ስራውን ከተነጠቁት የአካባቢው አርሶ አደሮች ሊደርስባቸው ከሚችለው ጥቃት ለመከላከል አሸዋ ለማስጫን ለሚሄዱት መኪኖች ጥበቃ የሚያደርጉ 6 የመከላከያ ሰራዊት አባላትን በመመደብ ለወራት ሽያጭ ሲያካሂዱ እንደነበር የአይን እማኞች ገልጸዋል። ጃዊ ውስጥ ያልተገባ ስራ በመስራት ተጠቃሚ በመሆን ላይ የነበሩት የሜቴክ ባለስልጣናት ባለፈው ሳምንት ያሰማሯቸው የጥበቃ ወታደሮች ከአርሶ አደሮቹ ጋር በተነሳው ግጭት ህይወታቸው በማለፉ በታንክ የታገዘ የመከላከያ ሰራዊት በመላክ ግጭቱን ማባበሳቸውን የአይን እማኞች ተናግረዋል። ወታደሮችና በአካባቢው አርሶ አደሮች በተነሳ ሁለተኛ ግጭት እስካሁን ድረስ ቁጥራቸው በውል ያልታወቀ ወታደሮች በተኩስ ልውውጡ ህይወታቸው ማለፉን የአካባቢው ነዋሪዎች ተናግረዋል። ይህን ተከትሎ በዚህ ሳምንት መጀመሪያ የሜቴክ ባለስልጣናት የአገሪቱን ሰራዊት ለግል ጥቅማቸው ማስፈጸሚያ ለማድረግ ከመሃል ሀገር ባስመጧቸው በርካታ ወታደሮችና ታንኮች በመታገዝ በአካባቢው አርሶ አደሮች ላይ ጥቃት በመሰንዘር ላይ ናቸው። በአካባቢው በተከሰተው ግጭት ሳቢያ በስኳር ፋብሪካ ውስጥ የሚሰሩ አንዳንድ ሰራተኞችና የአካባቢው ነዋሪዎች ቦታውን እየለቀቁ ወደ መሃል ሀገር እየተጓጓዙ ሲሆን ለ8 ዓመታት በኢህአዴግ መንግስት ሲከናወን የነበረውን የስኳር ፋብሪካ ስራ ለቱርክ ባለሀብቶች ለማስተላለፍ የተጀመረው ርክክብ እንዳይደናቀፍ ወደ አካባቢው በክራይ የሄዱ የመንገድ ስራ ድርጅቶች ቀንና ሌሊት እንዲሰሩ በመገደድ ላይ መሆናቸውንም ተናግረዋል። በአካባቢው ራሳቸውን አድራይተው ጫካ የገቡ ወጣቶች መኖራቸውንና ወጣቶችን ለማደን ታንኮችና የጦር መሳሪያዎች ወደ አካባቢው መንቀሳቀሳቸውን ኢሳት ባለፈው ሳምንት ዘግቦ ነበረ። የጃዊ ስኳር ፋብሪካ ንብረት ከሆነ 60 ሄክታር የሸንኮራ አገዳ በቅርቡ በእሳት መጋየቱን መዘገባችን የሚታወስ ሲሆን ይህን ተከትሎ መንስኤውን የሚመረምረው በፌዴራል ደረጃ የተዋቀረው ኃይል እስካሁን ውጤቱን ይፋ አላደረገም። በጎንደር ማረሚያ ቤት ውጥረት ሰፍኖ አለ። የውጥረቱ መነሻ ከኮሎኔል ደመቀ ዘውዴ የፍርድ ቤት ቀጠሮ ጋር የተያያዘ ነው። ቀደም ብሎ ኮሎኔል ደመቀን አጅበው ወደ ፍርድ ቤት የሚወስዱ ኃይሎች ተለውጠው አዳዲስ ኃይሎች ኮሎኔሉን አጅበው እንወስዳለን ማለታቸውን ተከትሎ ኮሎኔል ደመቀ አልሄድም አሞኛል የሚል መልስ በመስጠታቸው ውዝግቡ መነሳቱ ታውቋል። አዲሶቹ የእስር ቤቱ ኃላፊዎች እኛን ታስጠይቀናለህ መሄድ አለብህ ብለው ልመና የገቡ ቢሆንም ሌሎች እስረኞች በአንድነት በመውጣት ከታጣቂዎች ጋር በመፋጠጣቸው ኮሎኔሉ ሳይሄዱ ቀርተዋል። ፍርድ ቤቱም ኮሎኔሉ በሌሉበት ለጥር 15 ቀን 2009 ተለዋጭ ቀጠሮ መስጠቱ ታውቋል። የእስር ቤቱ ኃላፊ የነበሩት ኢንስፔክተር ልጅአለም መሰረት ኮሎኔሉን ያለ ካቴና ፍርድ ቤት እንዲቀርቡ አድርገዋል በሚል የታሰሩ ሲሆን ጉዳያቸውን የሚያይላቸው ሰው በመጥፋቱ አሁንም ድረስ በእስር ላይ ይገኛሉ። እሳቸውን ለመተካት የተሾሙት ግለሰብ በበኩላቸው በሳምንት ውስጥ ኃላፊነቱን አልፈልግም ብለው ስልጣናቸውን አስረክበዋል።
አዲስ የተሾሙት የዳባት ወረዳ የማረሚያ ቤት አዛዥ የነበሩት ናቸው። የእስር ቤት ኃላፊዎችና ጠባቂዎች መለወጣቸው ኮሎኔል ደመቀ ከጎንደር አውጥቶ ወደ አዲስ አበባ ወይም መቀሌ ለመውሰድ ያለውን ፍላጎት እንደሚያሳይ ጉዳዩን በቅርበት የሚከታተሉት ወገኖች ይገልጻሉ። በጂንካ እስር ቤት ውስጥ የሚገኙ የተቃዋሚ መሪዎች መፍትሄ እንዲሰጣቸው ጠየቁ። በደቡብ ኦሞ ጂንካ ከተማ ታስረው የሚገኙት የኦሞ ሕዝብ ዲሞክራሲያዊ ድርጅት ምክትል ሊቀመንበር መምህር አለማየሁ መኮንን፣ የዞኑ የድርጅቱ ምክትል ሊቀመንበር መምህር ኢድሪስ መናን፣ የድርጅቱ የስራ አስፈጻሚ አባላት አቶ ዳዊት ታመነና አቶ የተቃዋሚ ፓርቲ መሪውን ፕሮፌሰር መራራ ጉዲናን ያሰረበትን ምክንያት በዝርዝር እንዲገልጽለት ጠይቋል። የህብረቱ ፓርላማ ፕሬዝዳንት ማርቲን ስቹልስ ለኢትዮጵያው ፕሬዝዳንት ለዶክተር ሙላቱ ተሾመ በጻፉት ደብዳቤ የኦሮሞ ፌዴራሊስት ኮንግረሱ መሪ የፕሮፌሰር መራራ መታሰር እንደረበሻቸው ገልጸዋል። በመሆኑም በፕሮፌሰር መራራ ላይ የተመሰረተው ክስ በግልጽ እንዲያሳውቋቸው ጠይቀዋል። የህብረቱ ፓርላማ ፕሬዝዳንት በዚሁ ደብዳቤያቸው ፕሮፌሰር መራራ ባለፈው ህዳር ወር ከብራሰልስ ካደረጉት አጭር ቆይታ መልስ መታሰራቸውን በመጥቀስ በጉብኝታቸው ከአውሮፓ ህብረት ፓርላማ አባላት ጋር ተገናኝተው እንደነበር አውስተዋል። በብራሰልስ የኢትዮጵያ አምባሳደር ፕሮፌሰር መራራ የታሰሩት በአዲስ አበባው መንግስት ሽብርተኛ ብለው ከተፈረጁ ሰዎች ጋር በመገናኘታቸው መሆኑን እንደገለጹላቸው በደብዳቤያቸው የጠቀሱት ማርቲን ስቹልስ እስራቸው በህብረቱ ፓርላማ ከተደረገው ስብሰባ ጋር የተገናኘ መሆኑንም አክለዋል። ለዶክተር ሙላቱ በጻፉት በዚሁ ደብዳቤ የአውሮፓ ህብረት ፓርላማ ከውጭ መንግስታትም ሆነ ከተቃዋሚ ፓርቲዎች የተለያየ ድምጾች የሚሰሙበት የዲሞክራሲ ተቋም መሆኑን ላስታውሶት እወዳለሁ ብለዋል ማርቲን ስቹልስ። ፕሮፌሰር መራራ ጉዲና ባለፈው ወር በአውሮፓ ህብረት ፓርላማ በተደረገላቸው ግብዣ መሰረት ከሪዮ ኦሎምፒክ የብር ሜዳሊያ አሸናፊው ከአትሌት ፈይሳ ሌሊሳና ከፕሮፌሰር ብርሃኑ ነጋ ጋር ስለ ኢትዮጵያ ወቅታዊ ሁኔታ ገለጻ አድርገው ሲመለሱ ከቦሌ አውሮፕላን ማረፊያ በደህንነቶች ታፍነው መታሰራቸው ይታወሳል። ይህ በእንዲህ እንዳለ ኢትዮጵያ በአሁኑ ወቅት የደነገገችው የአስቸኳይ ጊዜ አዋጅ የፊታችን ጥር ወር በአዲስ አበባ በሚካሄደው የህብረቱ ስብሰባ ላይ ችግር እንደሚፈጥርበት የአፍሪካ ህብረት ስጋቱን ገልጿል። እንደ አፍሪካ ኒውስ ዘገባ ስጋቱንና ቅሬታውን ያንጸባረቁት የወቅቱ የህብረቱ ሊቀመንበር ዶክተር ንኮሳዛና ድራማኒ ዙማ በአፍሪካ ህብረት የኢትዮጵያ አምባሳደር ሆነው የተሾሙትን ዶክተር ወርቅነህ ገበየሁን ማክሰኞ ዕለት በህብረቱ ዋና ጽሕፈት ቤት ተቀበሉ። በጃዊና አካባቢው የተነሳው ህዝባዊ አመጽ መቀጠል ከኮሎኔል ደመቀ ዘውዴ የፍርድ ቤት ቀጠሮ ጋር በተያያዘ ውጥረት ተፈጥሮ መዋሉ፣ በደቡብ ኦሞ የእስረኞች አቤቱታ እንዲሁም የአውሮፓ ፓርላማ ፕሬዝዳንት በዶክተር መረራ ጉዲና ጉዳይ የጻፉት ደብዳቤ ይዘት በዛሬው ዘገባ እንመለከታቸዋለን። ጤና ይስጥልኝ ተመልካቾቻችንና አድማጮቻችን፣ የዕለቱን ዜና አምስተርዳም ከሚገኘው ከኢሳት ስቱዲዮ ይዤላችሁ የምቀርበው አገኘሁ ጌታቸው ነኝ። በጃዊና አካባቢዋ በተነሳው የህዝብ አመጽ ውጥረቱ እንዳለ ነው። ከአማራና ከቤኒሻንጉል ክልሎች በሚዋሰነው የጃዊ ስኳር ፋብሪካ አካባቢና የፍንደቃ ከተማ አካባቢ በከፍተኛ ውጥረት ላይ መሆኑን የአካባቢው ነዋሪዎች ተናግረዋል። ሰሞኑን የጃዊ ስኳር ፋብሪካን ድርሻ 75 በመቶ ለቱርክ ባለሀብቶች መሸጡን ተከትሎ በፕሮጀክቱ ለተወሰደባቸው መሬት ተተኪ ቦታ ያላገኙና ምንም አይነት ካሳ ያልተከፈላቸው የአካባቢው አርሶ አደሮች እያነሱት ያለው ቅሬታ ሳይበርድ የሜቴክ ወታደራዊ ባለስልጣናት በግላቸው ያልተገባ ጥቅም ለማግኘት ባደረጉት እንቅስቃሴ በተከሰተው ችግር በአካባቢው ከፍተኛ ውጥረትና የደም መፋሰስ እንደተከሰተ የክልሉ ዘጋቢያችን ገልጿል። ከጃዊ ዋና ከተማ ፍንደቃ በ60 ኪሎ ሜትር ርቀት ላይ በሚገኘው የገጠር ከተማ ለረጅም ዓመታት በአሸዋ ንግድ ተደራጅተው የሚተዳደሩት የአካባቢው አርሶ አደሮች ስራ የጃዊ አካባቢ ሜቴክ ባለስልጣናት የአሸዋ ንግዱን በመቀማት ለራሳቸው ለመስራት ባደረጉት ሙከራ የተነሳ መሐመድ ጀማል የድርጅቱ አባል አቶ ዘሪሁን ኢቢዞ እንዲሁም አቶ ስለሺ ጌታቸው፣ አቶ አኮ ባይሴኑ፣ አቶ አይሸሹም ወርቁ፣ አቶ አዲሱ
ኦርካይዶ፣ አቶ እምነት ጋሻውና አቶ አባስ አብዱላሂ ታህሳስ 5 ቀን 2009 ዓ.ም ለደቡብ ኦሞ ዞን ኮማንድ ፖስት በጻፉት ደብዳቤ የሚኒስትሮች ምክር ቤት ከ28/01/2009 ዓ.ም ጀምሮ ተግባራዊ ባደረገው የአስቸኳይ ጊዜ አዋጅ የአፈጻጸም መመሪያ መሰረት ነው ተብለን ቤት ንብረታችንን ተበርብሮና ከመንገድ ላይ በድንገት ተይዘን የተለያዩ ኤሌክትሮኒክስ ቁሳቁሶቻችን ተወስደውብን ከ04/03/2009 ዓ.ም ጀምሮ መኖ፣ ሕክምናና ሌሎችም ለቀን ተቀን ህይወት አስፈላጊ የሆኑ ነገሮች በሌሉበት መጀመሪያ በጂንካ ከተማ ፖሊስ ጣቢያ ቀጥሎ አሁን የምንገኝበት በደቡብ ኦሞ ዞን ፖሊስ መምሪያ በሚገኝ አንድ ክፍል ውስጥ ከወር በላይ ታስረው እንደሚገኙ አመልክቷል። የተወሰዱብን የግል ንብረቶችና ለፓርቲው ስራ መገልገያ ቁሳቁሶች እንጂ በአዋጁ ሁከትና ብጥብጥ ያስነሱ ወይም ሊያስነሱ የሚችሉ ቁሳቁሶች ከማንኛውም ቤትና አካል ያልተገኙ በመሆኑ ኮማንድ ፖስቱ በአስቸኳይ ጉዳያችንን አጣርቶ ከተያዙ ንብረቶችና ቁሳቁሶች ጋር የወንጀል ድርጊቶች ተፈጽሟል የሚለው ካለም በማስረጃ በማረጋገጥ ለሚመለከተው ህጋዊ አካል እንዲያቀርብልን እንጠይቃለን ሲሉ በደብዳቤያቸው ገልጸዋል። በደቡብ ክልል በተለያዩ ዞኖች በሺዎች የሚቆጠሩ ዜጎች በወታደራዊ ይዞ ታስረው እንደሚገኙ የሚደርሱን መረጃዎች ያመለክታሉ። የአውሮፓ ህብረት ፓርላማ በፕሮፌሰር መረራ ጉዲና መታሰር ዙሪያ ለኢትዮጵያ መንግስት ቀጥታ ደብዳቤ ጻፈ። የአፍሪካ ህብረት በበኩሉ በአዲስ አበባ የሚደረገው መጪው የህብረቱ ስብሰባ አሳስቦኛል አለ። ለዝርዝሩ ደረጃ ተወልደ። የአውሮፓ ህብረት ፓርላማ ለኢትዮጵያ መንግስት በቀጥታ በጻፈው ኦፊሴላዊ ደብዳቤ የኢትዮጵያ መንግስት